ናይስጥልን ውድ የሲዳማ ኒውስ አድማጮቻችን ላለፉት 10 ቀናት ጣቢያችን ለክልሉ መንግስት እፎይታን በመስጠትና ነገሮችን በጥሞና ለመከታተል በሚል በዝምታ አጠር ያለ ቀናቶችን አሳልፏል። ባሳለፍናቸውም የአርምሞት ጊዜያትም የሲዳማ ክልል ምክር ቤትም ህዝቡን ያስደሰተ ግምገማ ማድረጉንና በክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ላይ ወሰደ ስለተባለው እርምጃም ጣቢያችን ሰፋ ያለ ዳሰሳም አድርጓል። አብራችሁን ቆዩ። አመኖምር ሬውታ ቋመኖ ማኑ ኮቪድን ሬው ባባቴውሪን ሬያኖ ሽኔ ኮላዶ ነው ባደንገ አቶ አለማየሁ ጢሞቴዎስ ከክልሉ ፕሬዝዳንት ከአቶ ደስታ ሌዳሞ በላይ ፈላጭ ቆራጭ በመሆን የሚቃወመኝ ነገር ላለው እያለ ከብልጽግና ሪዮትና ሐሳብ ውጪ በአደባባይ እያወራና እያስፈራራ 6 ዓመታትን በክልሉ የጸጥታ ኃላፊነትን በበላይነት መርቷል። የጸጥታ ቢሮ ኃላፊው በሐዋሳ ከተማ በህገወጥ መንገድ በ8ቱም ክፍለ ከተሞች ለዲግሪ ያልበቁ ወጣቶችን በደህንነት ስም መድቦ የመንግስትን በጀት ኪሳቸው ውስጥ እየጨመረ ህዝቡን እንደፈለጉ እንዲያደርጉና ከተማውን የጎበዝ አለቃ እንዲፈነጭበትም አስደርጓል። ከአቶ አለማየሁ ጋር በጥቅም የተሳሰሩ በተለምዶ 05 ሰፈር የሚገኙ የጭፈራ ቤቶችን ያለ ደረሰኝ ሰዎችን እንዲያስተናግዱና መንግስት ማግኘት የሚገባውን የግብር ገንዘብ እንዳያገኝ መከታና ጋሻ በመሆንም ለመሽታ ቤቶቹ አመታትን አገልግሏል። በሀገራችን ኢትዮጵያ የሚከለከሉ የተለያዩ ህገወጥ የሺሻ ንግዶችን በግለሰቡ ፍቃድ አግኝተው በመሃል ፒያሳ ጭምር ለአቅመ ሱስ ያልደረሱ ታዳጊዎችን ጭምር ህይወትን ሲያመሰቃቀል ያየ ነው። በአቶ አለማየሁ የስልጣን ዘመን ነው በሲዳማ ክልልም የሚያዙ የኮንትሮባንድ ንብረቶች ከሽጉጥ እስከ ጥይት፣ ከልብስ እስከ ኤሌክትሮኒክስ፣ ከቤንዚን እስከ ውድ አልማዞች ለክልሉ መንግስት ካዝና ገቢ ሳይደረጉ ለክልሉ ህዝብን ጥቅም ላይ ሳይውሉ የአቶ አለማየሁን ኪስ ብቻ በማደለብ አመታትን አስቆጥረዋል። ሰሞኑን በተደረገው የሲዳማ ክልል ምክር ቤት ስብሰባ አቶ አለማየሁ ጢሞቴዎስን የክልሉን የፖሊስ ተቋምና የደህንነት ተቋም እንዳይመራም የክልሉ ምክር ቤት በሙሉ ድምጽ አጽድቋል። የምክር ቤቱ ውሳኔ አመታትን የዘገየ እንደሆነ ቢታመንም በሰፊው የክልሉ ህዝብ ዘንድ ህዝባዊ መሪ እንደሆነና የብልጽግናን ፓርቲ ሪዮት ያስቀጥላል በሚል በብዙሃኑ ዘንድ እምነት በተጣለበት በሐዋሳ ከተማ ምክትል ከንቲባ በክቡር በአቶ አገና ኔቶና በሲዳማ ክልል የብልጽግና ፓርቲ ሪዮት ዘርፍ ኃላፊ በአቶ አስፋው ጎኔሶ ጠንከር ባለ ገምጋሚነት በተከበረው የሲዳማ ክልል ምክር ቤት ውሳኔ ሰጪነት የሰፊውን ህዝብ ድምጽ አድምጦ ምላሽ በመስጠቱ ሲዳማ ኒውስም የክልሉን መንግስት ለህዝቡ ጥያቄ ምላሽ መስጠት መጀመሩንና ጆሮውን ከፍቶ ማዳመጥ መቻሉን ተመልክቷልና ለሲዳማ ክልል መንግስት በሰፊው ህዝብ ስም ጣቢያችን አክብሮቱን እየገለጸ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊው አቶ አለማየሁ ጢሞቴዎስ ላይ ክልሉ መንግስት በወሰደው እርምጃም በርካቶች አስተያየታቸውን በማህበራዊ ገጾቻቸው በማጋራት ላይ ይገኛሉ። የፌደራል ብልጽግና ፓርቲ ፋይናንስ ዘርፍ ኃላፊ አቶ ዘነበ ገዳም እውነትና ንጋት እያደር ይጠራል ሲሉ ክቡር ጠቅላይ ሚኒስትሩ 1/3 አይሞላም ብለው ከማዕከላዊነት ያገዱትን አቶ አለማየሁ ጢሞቴዎስ ላይ የተሰጠውን ውሳኔም ደግፈዋል። በጸጥታው ኃላፊው ገዳ ዙሪያም ተጨማሪ ሐሳባቸውን ያሰፈሩት የቀድሞ የጄቶ አቶ በላይ በልጉዳም ድመት አይጥን እንድታጠምድ ተመደባ ያለ አቅሟ ሳምባ ጠግባ ነብር ነኝ ሲዳማን ልብላ ባላይ ሰሞን ድንገት ሳምባ እንቋ ታረፈች ሲሉ አቶ አለማየሁ ጢሞቴዎስ ላይም ተረተው ተሳልቋል። በርካታ የክልሉ ነዋሪዎችን በክልሉ መንግስት የተወሰደው እርምጃ እንዳስደሰታቸው በመግለጽ ላይ ይገኛሉ። ሲዳማ ኒውስም ለክቡር የክልሉ ፕሬዝዳንት አቶ ደስታ ሌዳሞና ለክቡር የክልሉ ምክር ቤት አጠር ያለ መልእክት ያስተላልፋል። ክቡር ፕሬዝዳንት አቶ ደስታ ሌዳሞና የተከበረው የክልሉ ምክር ቤት በአቶ አለማየሁ ጢሞቴዎስ ላይ የተወሰደው እርምጃ የክልሉ መንግስት ከሰፊው ህዝብ ያቀራረበ መሆኑን ተመልክታችሁ ግለሰቡ በበርካታ ወንጀሎች መጠየቅ እንዳለበትም ተገንዝባችሁ አቶ አለማየሁን እና እርሱ በህገወጥ መንገድ በክልሉ ያዋቀራቸውን የክልሉ የደህንነት መዋቅሮች እንዲፈርስ እንድታደርጉና አቶ አለማየሁን ከስልጣኑ ወርዶ በህግ እንዲጠየቅና ግለሰቡን በመተማመን በክልሉ በህገወጥ መንገድ ሀብትን ያፈሩና ታዳጊዎችን በሺሻና በተለያዩ ሱሶች ራዕይ ያለው ትውልድ እንዳይፈጠር ባደረጉ 05 ሰፈርና ፒያሳ አካባቢ ያሉ የምሽት ጭፈራ ቤቶች እንዲታሸጉና በዚህ ትውልድ ገዳይ ንግድ ውስጥ የተሰማሩ ባለሀብቶችም ተለይተው በወንጀል እንዲጠየቁ ሲል ጣቢያችን ለክልሉ መንግስት ጥሪ ያቀርባል። ሼር፣ ኮፒ ሊንክ እና ሪፖስት ማድረጉን አይዘንጉ። ሲዳማ ኒውስ የህዝብ ድምጽ